ልጅ ለሚያሳድጉ እናትና አባቶች እናት በፈቃደኝነት ልጆቹን ማሳደግ ካልፈለገች አባት ይጠየቃል። አባት በፈቃደኝነት ልጆቹን ደግሞ ማሳደግ ካልፈለገ መንግስት ይወስዳቸው እና እኔን ማን ነው የሚያስገድደኝ? እንደ አባት እኔ ለልጆቹ ፍቅር ስላለኝ ነው እንጂ ልጆቹን አሁን እያሳደግኩ ያለሁት እንጂ ኃላፊነት መውሰድ ባልፈልግ ኖሮ ለልጆቹ ማሳደግ ባልችል ኖሮ እኔም እስካሁን ባላሳደግኩ ኖሮ ማንም የሚያስገድደኝም የለም። ወይ ደግሞ እንደሌላው ስትረስ ያዘኝ ብዬ ልጆቹን ማሳደግ አልችልም። ትናንትና ማስታወቂያ ጊፍት እንዳይለክልኝ አገደኝ እንደዚህ ቪዲዮ ሳሳያችሁ እና ለዛ ነው ማዞረው። እሺ ፋኒ ቡኒ ልብስን የለበሰው ወንድሙን ቡኒ ነው። መልኩን ታውቁታላችሁ። ጸጉሩን ተቆርጧል። ሶፋ ላይ ቁጭ ብሏል። ከኋላ በሮች አለ። እንዴት ነው እያወሩ ያሉት ለሚለው ማለት ነው። ከዛም ድምፁን ትሰማላችሁ። 4 ነጥብ በጣም አስፈራጊ ቦታ ላይ ወረቀቱ ቦታ ላይ እያዞርኩ አሳያችኋለሁ። ትላንትና አንድ ሪስትራክሽን ላክብኝ። እሺ ምክንያቱም እኔ ጥሩ ወሬ አቀባይ እንጂ ጥሩ ጊፍተር የለኝም። አይኖ ቀስ በቀስ የሚመጣ ነገር ነው። ዛሴት ያ ማሳደግ አልፈልግም ብዬ አልተውኳቸውም። ሌላው በልጆቼ ጉዳይ ማለት የምፈልገው እኔ ብሰራም ለልጆቼ ነው የምሰራው። ሌላው ደግሞ እየተወራም ስለነበረብኝ ነው። አሁን በአጠቃላይ በልጆች ብር እየሰራ ነው ምናምን ስለተባለ እኔ እንዲያው የሚመቸኝ ልጆቹ እኔ ጋር ባይኖሩ እና ራሴ ስራ ኖርማል ስራም እየሰራው ዩቱቤንም እየሰራው ነግራችሁ ነበረ። ፋኒ የቤት ውስጥ እንደዚህ የመገጣጠም ስራ ላይ እንደሚሰራ ነግራችሁ ነበር አይደል? ይሄው እሱ ራሱ ሲያሳይ ኦልሬዲ ማስታወቂያ ራሱ አላችሁ። ፋኒ ዲ ነው ጂኒ ዲ ምናምን የሚል ከጓደኛው ጋር ማለት ነው። ያ እንትና የሳምሪን ፎቶ ያርግሹ ልጅ ወይ ፎቶዋን ዘግዝቂ ወይ ከዚህ ቤት ውጭ ልቃሚ ቁሻሻ ገንፏ ገንፊ የዚህ ከዚህ ቤሽቲያ የተነፋሽ የተገፋሽ የተሰፋሽ ልቅ መስልሻለን አይደል? እውነት እናንተ ለፋኒ ጥሩ ነገር ስለተመኛችሁ ነው ደብድቦኛል የሚል ሚዲያ ላይ እኔም እንደ ቀነኒ አይነት ነገር የለጠፋችሁት ሄዳችሁም የከሰሳችሁት ደፈረኝ የሚል ግን እዚህ ጋር ደግሞ እንትን አለ። ለሱ ስለምታስቡ ልጆቹን ሲደበድብ ቪዲዮ ይዛችሁ ጸጥ አላችሁ አይደል? ልካካብ ቆሻሻ እንደዚህ አይነት ሰዎች ናቸው። ልጆቹን ሲደበድብ ያለበት አይታችሁ ከሆነ እነ ቤንጃ ጋር ኢንተርቪው ከሰጡ በኋላ ተደላድለው ደስ ብሏቸው አንቺም ላይ ደንሺ በቃ ወደ ዳንስሽ ተመለሺ፣ እኔም ወደ ጌሜ ልሂድ፣ እንደገና የሆነ አንበሳ ነው ምናምን ወረደልኝ ብላ ሊሄልን አድርሱላ ብላ ስትጮህ ነበር። አምላክ ሆይ ምን አረኩ? ተመስገን። ወይኔ ረ ያውላ ጥረት ሚዲያ ላይ ስድብ ለመቀነስ ብቻ። ለልጅሽ ፈራሽ። ውሸቷ ራሱ አድልጦ እንዳይጥላት ፈራሽ። ያ ሁላ መበጥረቅ ግን ለምንድን ነው ብዬ ሳስበው በሰላም ካኳን እየበጠበጠች እዚህ ሚዲያ ላይ እንድትኖር ብቻ ነው። ለሌላ ነገር አይደለም። በቃ ካኳን ለመበጥበጥ እንዲመቻት ብቻ። ከዛን ጠንካራ ሴት ነሽ አሏት ማለት ነው የእሷ ብጤዎች። ከዛን ትላንትና ምን ለጠፈች መሰላችሁ? ይሄ ሁላ መወራጨት አለች። ቆይ የራሷን እንግሊዘኛ ቀጥታ ላንብብላችሁ በደንብ። ቆይ የታል ይሄው ቪዲዮ። የትኛው ቪዲዮ? እዚህ ላይ ታላችሁ። ይሄንን ታላችሁ። የለጠፈችውን አያችሁት? የለጠፈችሁትን ሂስቶሪዋ ላይ ለጥፈዋለች። ሂስቶሪዋ ላይ እሺ፣ ሂስቶሪዋ ላይ ለጥፈዋለች። ምንድን ነው ያለችው? ይሄ ሁሉ ጫጫታ ለምን አልወደቅሽም? ለምን አልተቸገርሽም ነው። ሌላ ሱቅ ለመግዛት የተገደድኩት ሱቁን ጠቅልዬ በመክፈል ስለወሰድኩት ነው። በራሴ እኮራለሁ፣ ራሴም በልብ ነው ስል በምክንያት ነው። አንድ ነገር ልንገራችሁ። ራሱ ፋኒ አሁን ደርስበታለን ዩቱቡ ላይ አካቶታል መሰለኝ።
እኔ ጋይስ 2 ወር ሙሉ ስለ ሱቁ ስነግራችሁ አልነበረም? ስለ ሱቁ ስነግራችሁ አልነበረም? ይሄን ብቻ እናንተ እንትን በሉ። ሱቁ እንዴት እንደሆነ አልነገርኳችሁ? ቤቱ ምንም የሚያገናኛቸው ነገር የለም። የሚያገናኛቸው ሱቁ ነው። ሱቁ ግን እንደዚህ ብዬ ምን ስነግራችሁ ነበር? እስቲ እኔ ከመናገሬ በፊት እናንተ ንገሩኝ። እስቲ ምን ስነግራችሁ ነበር ስለ ሱቁ? እስቲ ከዩቱብ እናንተ የእውነት ዝም ብለዋል በማስረጃ ከሪል ስቴቱ ማስረጃዎች አመጣላችኋለሁ ከፈለጋችሁ። ከሪል ስቴቱ ዙም ገብቶ ሲያናግራቸው የነበረ ስክሪንሻቱን ልክ እሰጣችኋለሁ። ግን ምን ስላችሁ ነበር? ተውት። እኔ ከማብራራቴ በፊት ጠቅልዬ ስለወሰድኩ ብላ ታወራለች። ገስ ገስ ጂጂ ውሸታም ናት ነው የምትሉት? በጣም ሳምሪ ውሸታም ቀዳዳ ናት። በጣም አቴንሽን ሲከር ይሄ ሁላ ጥረት ምንድን ነው? ጀግና ነች ተብላ የምትደንሰውን ዳንስ ላይክ እንዲደረግላት ለሌላ ነገር አይደለም። ሱቁ ምንድነው መሰላችሁ ትክክለኛ የሆነው ያኔ እንደውም የተጣሉ ጊዜ የተለያዩ ሰሞን እንትኑ ቆሞ ነበር። ክፍያ ታውቃላችሁ፣ ሪል ስቴቶች መስራት ሲጀምር ክፍያ ትጀምራል። መስራት ሲያቆም ክፍያ ታቆማለ አይደል? ኢንፎርሜሽን ግሩፕ ላይ ነው የሚመጣልህ የዛ ሪል ስቴት ውስጥ ያለ ሰዎች ሁላ ገባችሁ? ውጣ ከዚህ እካካም ልቃ ጊፍተር ስለሆንክ እኔ ቤት የምትላቀቅ መሰለ እንዴ? እኔ ጋር ነው እንዴ ሰማያዊ የሆነ የመጣው? እካካም ነጭ ቴክስት ለመጻፍ በሰማያዊ ኒክ እና ላይ ነው ያዞረኛል። ሪል ስቴት ግንባታ ያላለቀ ኮንትራት ሲኖር ሪል ስቴቱ ግንባታ ሲያቆም ለጊዜው ሲያቆም ታቆማለህ። ልክ ግንባታውን አሁን ጀምረናል ሲሉ ክፍያ ትጀምራለህ። ያኔ የተጣሉ ሰሞን እሷ ጂጂ ጋር ስትኖር ግንባታው ጀምሯል ብለው ማሴ ሲልኩ እሷ አታውቅም ነበር ግንባታው እንደጀመረ እና 1 ወር ታገሱን አላቸው። 1 ወርም አልተከፈለም። ከዛ በዚህ ወር ውስጥ ካልከፈላችሁ ከውላችሁ እናስወጣቸዋለን አሏቸው። እሺ እናስወጣለን አሏቸው። ከዛ ከአጎቱ ከምን ተበድሮ 450,000 የኢትዮጵያ ብር ከፈለ። ለዛ ተሯሩጦ ቤት እንኳን ሳይከራይ 4 ወር የሰራውን እንደዚህ ጊዜያዊ ስራ ወደዛ ነበር ሲያውለው የነበረው። እኔ እንደውም ትዝ ካላችሁ አንቺ ባለመክፈል ሱቁን የሚያጣ መስሏችኋል፣ እኛ ግን አስቀጠለው ስላችሁ ነበር አይደል? ትዝ ይላችኋል። እንደውም እኔ ዝም ብዬ ስቀልድ ምን ያልኩት እኔ አበድሬው አስቀጥሎታል እላችሁ ነበር። ጎበዝ ምናምን ትሉኛላችሁ ትዝ ካላችሁ። እሷ ሳትከፍል እሷ መቀጠሉን ሳታውቅ እሱ ከራሱ 450,000 ብር ሰጥቶ አስቀጥሎታል። ያንን ብር መክፈል የነበረባቸው በ2 ነበረ። እሷ ኢትዮጵያ ስትሄድ ከዛው ካቆመችበት ነው የሄደችው እና ምን የፈለገችው እሱን ከሱቁ ልታስወጣው የሄደችው ብር ስላላት አይደለም ወይ ስለከፈለች አይደለም። ጀስት በእልህ እናስወጣው ብለው ከእናቷ ጋር ተመካክረው። ሪል ስቴቱ ደግሞ ምን አላቸው መሰላችሁ? ይህንን ሱቅ ሲወስዱ ለ2 ፈርሞ አይደለ የጋራ ንብረት አይደል? አንቺ ስለፈለግሽ መውጣትም ማስወጣትም አትችልም። እሱ ስለፈለገ አንቺን ማስወጣት አይችልም። ወይ ሁለታችሁም ባላችሁበት አንዱ ለአንዱ ትቼለታለሁ ብሎ ከፈረመ መውጣት ትችላላችሁ። አንደኛው ከለቀቀል በፍላጎቱ። ግን እሱም ማልቀቅ ካልፈለገ አንቺን መልቀቅ ካልፈለግሽ ይህንን ሱቅ ለ2 ትተውትና ወይ የግላችሁን አንዳንድ ያዙ አሏቸው። እሺ ሲሏቸው እሺ ያለፋል። የእሷ እንግዲህ 15% እንደከፈለችና እንደወጣች
450,000 ብሩን ከፍሎ እንዳስቀጠለ እንኳን አታውቅ። ያ ማለት ካሁን በፊት ከእሷ ጋር ሲከፍል የነበረውና እሷ ሳትከፍል የቀረችው 400 ምናምን ሺህ ላይ ተጨምሮ የእሱ ክፍያ ትልቅ ነው ማለት ነው። እሱ ኦልሬዲ 75% ነው 85% ከፍሎ ጨርሷል። ግን ከፍሎ ጨርሷል። የሚቀርበት 15% ብቻ። እሷ 15% ላይ ገና ለገና በየጊዜው ሊጨምር ነው። እንግዲህ 3ኛ ፎቁን የያዘችው እሱ እንደው 2ኛ ፎቁን ውድ ነው ብለውት ራሱ ጨምሮ 2ኛ ፎቁን ያዘ። ምክንያቱም 75% ነው 85% ከፍሎ ስለጨረሰ። ገባችሁ? 2ኛው ፎቅ ያስጨምራል ብለውት ራሱ ይሁን ብሎ ነው የያዘው። ያ ማለት ማንም በአንድ ላይ አይደለም፣ ሁሉም የየራሱን ይዘዋል ማለት ነው። ገባችሁ? አሁን ግን ምን ብላ ትጽፋለች መሰላችሁ? ምን ብላ ነው የለጠፈችው? እንግዲህ ስንት ጊዜ ስነግራችሁ ነበር ስለ ሱቁ። ፋኒንም አምጥቼ እዚህ ስጠይቀው ነበር አይደል? ምንድን ነው ያለችው? ይሁት እዚህ ጋር አያችሁ? ምን ላይ ይሄ ሁላ ጫጫታ ለምን አልወደቀችም? ለምን አልተቸገረችም ነው ሌላ ሱቅ ለመግዛት የተገደድኩት ሱቁን ጠቅልዬ በመክፈል ስለወሰድኩት ነው። ሱቁን ጠቅልዬ ስለወሰድኩት ነው ትላለች። ጋይስ ኖ ካሁን በፊትም ተከፍሏል። ሄለና ካሁን በፊትም ተከፍሏል። አሁን ጭቅጭቅም ሲጀምሩ ማለት ነው ሲጀምሩ ተከፍሏል። ግን ከእሷ ጋር የተጣላ ጊዜ 450,000 ብር ከፍሎ ነበረ ነው እኮ የምልሽ። ያንን ባይከፍል ኖሮ ሁለቱም ያንን እድል ይወጡ ነበረ፣ ከእንትኑ ይወጡ ነበር፣ ከኮንትራቱ ይወጡ ነበር። 450,000 ከእሷ ጋር የተጣላ ጊዜ የከፈለውን ከዛ በኋላ እንኳ በየወሩ ትከፍያለሽ። ገብቶሻል? የ2 ወሩ ውዝፉን 450,000 ብር ነው የከፈለው ያ እንጂ 400 ከዛ በፊትም እኮ ስንት ፐርሰንት ከፍለዋል እኮ በማለ ሲቆም እንደዛ ነው። ሪል ስቴት እንትን ያሉ ሰዎች ያውቃሉ ያንን አከፋፈል። ያ ይሄንን ውዝፉን 400,000 ከከፈለ በኋላ በየወሩ ትከፍላል። ያ ይሄ ነው። እሷ ያንን የ400,000 ውዝፉ እንደከፈለው ላታውቅ። ያ እሱም ከሱ ሊስት ሲወጣ እሷም ከሷ ሊስት ሲል እሱ የከፈለውን ክፍያ ይዞ ነው የሚወጣው። እሱ የከፈለው ክፍያም ትልቅም ስለሆነ የሚቀርበት ትንሽ ስለሆነ 2ኛው ፎቅ ብር ያስጨምራል አሉት። እሺ ብሎ ይዞት እሷ 3ኛው ፎቅ ላይ ነው ያለችው። አንድ ነገር ማድረግ ያለባችሁ ፋኒ ገብጋባ ነው፣ ሁሉ ነገር ፎቅ ይላል ምናምን ይላል ምናምን አለ የተባለው ግን ፋኒ ባደረገው ቻሌንጅ ነው ይሄንንም ሱቅ ሄዳ የያዘችው። ገባችሁ? እሱ ለማስወጣት ብላ እሱ መውጣት አልወጣም ሲል እዛው ሪል ስቴት ላይ ሱቆቹ ላይ ለጠፋችሁ እና ደሜ ድሮ ምናምን ነገር። ገባችሁ? ነው ምለሽ ገብቶሻል? እውነት ፋኒ ደብድቦ ነዋ ቤት እንደዚህ ተከራይተውለት እንዲህ ተራቆ ሲኖር ሲራቀቅባችሁ ማለ ህጻናት እንኳን ሄዳ እንዳታይ ሳምሪ። አንቺ ተይ አንቺ ለልጆቹ ፊሊት ነሽ። እሷ እንዳታይ የታገደች ልጅ ናት። እንደዚህ አይነት እርምጃ የሚያስወስድባችሁ ፋኒ ቪዲዮ እናንተ ጋር ሆኖ እውነት እንዲህ ተኛችሁ ቢሆንላችሁ እኮ እሱን ልታሳስሩት ልታስጠርዙት ነው እኮ ሮጣችሁ። አንቺም ደፈረኝ እሷም ደግሞ ደበደበኝ የሚል ቪዲዮን ቀርጻ አስቀምጣ 2 ዓመት ሙሉ ፖሊስ ጣቢያ ሄደችው። ገብቶሻል? ይሄንን ለዛችሁ ለጀዝባ ለሳምሬ ንገሪያት። ለዛው ለጀዝባ ለሞተው ለቀለጠው ለሞተው ለሶፋው ላይ ጎንበስ ብለሽ አውሪ። እሱ ባይሰማሽ ናቲ ይሰማሻል። እዛ ሶፋ ላይ አይደል? ለእኛ ለምትነግሪ ለእኛ አትንገሪ። ገብቶሻል? እካካ ኤኒታይም ሚዲያ ላይ እንኮ ቢዝነስ ለመስራት ስላልተመቻችሁ በስድብ ስለታጀባችሁ ያንን ስድብ ለመቀነስ አላችሁ። ይኸው ፋኒ የተናቀው፣ ይኸው ፋኒ ጭንቅላቱ ጠማማው፣
ይኸው ፋኒ ይሄ መሽገር የተባለው አስለቀሳችሁ ለድራማ። ለምን ሳምሪ ስራይ ብላ አሯን ስትበጠብጥ ትውላለች ሚዲያ ላይ። ያንን እንኳን ሰው ተፋባት። ሲተፋባት ራሴን ሲጣረጋለሁ ብላሻለች። ያ ነገር እውነት እንዳይሆን መሯሯጥ ነበረብሽ። ለምን የተሯሯጣችሁ ብለን አሁን መለስ ብለን ስናየው ያው መልሶ ለመደነስ ነው። ገብቶሻል? መልሶ ለመደነስ ምን እያደረጋችሁ ነው? መለሰች ወደዛ ጀስት ፎር ዚስ ጀስት ፎር ዚስ። ምክንያቱም ብር ያስፈልጋችኋል። በአሁኑ ታይም ብር ያስፈልጋችኋል። ምድረ እከካ እኔ ብር አይደለም ለምን ሌላ ነገር አትፈልጉም? ግን ፋኒን እንደ ሳር ደፍጥጣችሁት እሱ ላይ ተረማምዳችሁ ብር አገኛለሁ ብላችሁ ከሆነ ሳም ጂጂ እኔ ያለው እዚህ ሚዲያ ላይ አያልፍልሽም ነው የምነግርሽ። እኔ እዚህ ሚዲያ ላይ ያለው አንቺ ደሃ ነሽ፣ አብረን ተያይዘን ደሃ እንሆናለን፣ አብረን ተያይዘን ሰቀጫ እንሆናለሁ፣ አብረን ተያይዘን እካካችን አብረን እናካለን። እኔ የማያልፍልኝ አንቺ የማያልፍልሽ ዛሴ ለምቀኝነት ማን ብሎኝ? እንደኔ ቅንቅናም ሰው የለም እዚህ ሚዲያ ላይ፣ እንደኔ ቅንቅናም ሰው የለም። እኛ ሴቶቹን ልጆቹን ሲደበድብ እኮ ቪዲዮ አለን አደለ? የልጆቹን አስቀምጣችሁ ለወንድ ልጅ ስለምታስቢ ሳምሪ ደበደበኝ ያለችውን ግን ሄዳችሁ ለመረጃ ለክስ እንዲመቻችሁ ሰጣችሁ። አንቺ ደግሞ ደፈረኝ አልሽ። ገባችሁ? ግን እናንተ ስብዕናም ስላላችሁ የለም ደግም ስለሆናችሁ ፊሎን የደበደበውን ቪዲዮ ግን ቁጭ አረጋችሁት። ምክንያቱም ተዋልዳችኋል አይደል? ሄደሽ ይሄንን ልቃቢ ቆሻሻ ንፍጣ ለዛ ለጀዝባ ልጆችሽ ንገሪያቸው። ለእኛ ለሚዲያ ሰዎች አይደለም። ዩኖ እናውቅሻለን። አንቺም ልጅሽም ውሸታ ለአራችሁን ለምትበጠብጡት ዋው ስታምሩ የሚል ቴክስት ለማንበብ ብቻ ነው ህልማችሁ፣ ሌላ ነገር አይደለም። በዛ ደግሞ ዋው ብሎ አመሳ ወይም ደግሞ ጊፍት ለማግኘት ብቻ ነው። ለምንድን ነው እንደዚህ የተሯሯጣችሁት በውሸት የሚባለው? ምክንያቱ ሲጠየቅ ጀስት ምትደንሽውን ዳንስ ሳምሪ እንድትደነቂ ብቻ ነው። ግን የሚገርመሽ ነገር ሰው ተረድቼሻለሁ ቢልሽም ሳምሪ ቆሞበት እንኳን አንቺን ለማብረጃነት የሚጠብቀምሽ ሀበሻ እንደሌለ ነግረሽ ቆሞበት። ይሄ ዙሉ ነው ዙፕ የሚባለው ሽማግሌ እንኳን አይነካሽ። ምክንያቱም ብዙ ዱካ ብዙ ሀሲድ ይዘሽ የምትሄጂ ሰው ነሽ። አንቺ ማለት ጃርት ነሽ። መቼ ሾክ እንደምትረጪ አትታወቂ። ዊዝ ዩር ማዘር ገብቶሻል? ይሄ ዙሉ ነው ዙፕ የሚባለው ሰውዬ እንኳን አይነካሽ። ዴቦ ልጅ አታምርም ሲል እኮ አንድ ቀን ማንበሳ አውርዶልሽ ያውቅ። ፋኒ ከመምጣቷ ላይሽም እንዴት ሰፖርት እንደሚደረግ ምክንያቱም ልብ ይታያላ። የኢትዮጵያ ሕዝብ ዝም ብሎ ወረተኛ ቢመስልም ልብ ያያል። ውሸትና እውነትን ያውቃል። ገብቶሻል? ጭራሽ ምን ይላሉ? ልጆቹን ሲደበድብ እኮ ቪዲዮ አለን አይደለ? እኔን ደበደበኝ ብለሽ ክስ ያቀረብሽ ሴትዮ፣ እኔን ደፈረኝ ብለሽ ክስ ያቀረብሽ ሴትዮ፣ እንደ ልጆቹን ሲደበድብ ግን ቪዲዮ ቁጭ አድርጋችሁ፣ ምክንያቱም ስላሳዘናችሁ አይደል? በጣም አሳዘናችሁ። አንጀት በላ አይደል? ከመንግስት ጋር ሞኜ መንግስትም ጻፍላት እያለኝ እኔም ለልጆቹ በሚያስፈልግ ልጆች በሚጠይቁኝ ሰዓት የምጽፍላት ያ ማለት እኔ ከእሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም። መመለስም የሚያገናኘን እንዳልኩት ልጆቹ ናቸው። ለልጅ ሲባል በብዛት ብዙ መስዋዕትነት ስለሚከፈል ለዛም ነው መስዋዕትነት በመክፈል እስካሁንም እዛ ቤት እዛ ትዳር ውስጥ እንደዚህ የኖርኩት ማለት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስድብ፣ በዚህ ሁሉ ወርጅብኝ በልጆቼ ምክንያት ልጆቼም ስለሚያያይዙኝ ያንን በመታገስ ነው የሁሉ የነበረው እና አሁን ግን እንደዚህ ሁሉ ተፈጥሮ በልጆቹ ምክንያት ጻፍኩ እንጂ እኔ ወደዛ ህይወት ወደዛ ትዳር በፍጹም ለመመለስ አስቤምም ለአንድ ደቂቃም አስቤም አላውቅም እና በፍጹም አላደረገው ነገር ነው እና ምሳሌ እንኳን ያህል እኔ በቃኝ ልቤ እንደዚህ ድንድንም ብሎ እንደወስንም ያደረገኝ እናቷ ደፈረኝ። ዳኒ እንዴት ብሎ ነው እንደዚህ
ያወራሽ ሰዓት የዛኔ የኔ በቃ ወደዛ ትዳር ውስጥ በህይወቴ ጭራሽ እንደማላስበውና ወደፊትም እንደማልቀጥል የደመደምኩባት ቀን የዛች ቀን ናት። ሌላው ደግሞ በጣም የምትገርሙኝ ሰዎች ናርሲስት ነው፣ ለሴት ልጅ ክብር የለውም፣ ሴት ልጅ ይመታል ያላችሁ ስሜን ላጠፋችሁ በጣም ነው የገረመኝ ያዘንኩባችሁም። እና እኔ እንኳን ሴት ልጅ ልመታ አልጋ ላይ እንኳን ባገኛት ከሌላ ወንድ ጋር ጥያት ነው የሚሄደው። ገባችሁ? ይሄን ያህል ድረስ የምታገስ ሰው ነኝ። ጸባይም በጣም በትዕግስት የምታወቅ ሰው ነኝ። ከጀርባዬም ደግሞ ጋይድ የሚያደርጉኝ ሰዎች አሉ። እዚህ ሀገር ሴት ልጅ ከመታው ምን አይነት ህግ እንዳለ ምን አይነት ቅጣት እንዳለ ስለማቅ ይህን ነገር እጅ ላይም ላነሳውም ላደርገውም የምችለው ነገር አይደለም። ግን ስለ መምታት ፋኒ ሲያወራ የሆነ ነገር ላምጣላችሁ። መንዝዬ ቴንኪው። እሺ ያ እዩት የነጂጂ እኔ በነገራችን ላይ በጣም ብዙ ነገር ስላሳየው በጣም ምናምን አሁን ሃይላይት ነገሮች ነው ማወራበት። እንደዚህ ጠረጴዛ ድብድቤ ምናምን ብዙ የምትፈልጉት ያህል ደረጃ ስለደረስኩ ይህን ያህል አስፈላጊ አይደለም። ካሁን በኋላ የመጨረሻው 2 ወርም ሊፈጅ ይችላል። እንደዚህ በኋላ መጨረሻውን ደግሞ በይፋ መተም እናሳውቀው ነገር ይሆናል። ገባችሁ? ያ እነሱ በአሁን ታይም መተዳደሪያ ስለሌላቸው በቂ ጂጂም ብትሆን ውሎ አዳሯ ጌም ላይ ነው ምናምን ነው። አይታችኋል። የሚበላ የለም የሚቀመስ ነገር የለም። ምትልሰው ነገር ስታጣ የራሱ ያላባትን ላብ ነው መልሳ ምትልሰው። ጫው ራሱ የላትም። ይህን ታውቃላችሁ። እና አንድ አንበሳ ሲወርድላት እንዴት መሬትን ጎንበስ ብላ ስማ ወደ ላይ ተነስታ እንትን ስስም እንደነበር አይታችኋል። ጭራሽ ምናለች? ለዛች ለሄለን አድርሱላት፣ አንበሳ ወረደልኝ፣ ንገሯት አለች። ምን ያህል ጠኔ ወርዶባት እንደነበር ይሄ ማስታወቂያ ነው። የእውነት ይሄ በሙድ እንኳን አይደለም፣ የእውነት እንባዋ ነው የመጣው የነበረው። የእውነት እንባዋ ነው። እና ይሄንን ህይወት ሰዎች እየሄዱ ከስር እየሰደቡ የልጅቷ ህይወት ደግሞ በጣም ስጋት ላይ ነው ያለችው። ለማን ደውለሽ ከሽማግሌዎች እንደዚህ አጠፋለሁ ብላለች እና እባካችሁ ከጎኗ ቁሙ፣ እባካችሁ እኔን አትሰማኝም ብለሽ ማጋ እንዳለቀሽ ነው ያመጣልሻለሁ። ከፈለግሽ አመጣልሻለሁ። የዛን ሰው ቁጥር ደብቄ አመጣልሻለሁ። የጻፍሽውን ላመጣለሁ። ተርጉሙልኝ እባካችሁን ብለሽ ስትጮይ አመጣልሻለሁ። ጂጂ አንቺ ፑሽ አድርጊ። እነዛን ሰዎች እንዴት እንደምጫናቸው አሳይሻለሁ። ያ እና እናንተ ፋኒን መክሰስ ብቻ አይደለም ዲፖርት ለማድረግ እስር ቤት ለማስገባት ህይወቱን ለማበላሸት አንቺ ደፈረኝ አልሽ። ሳምሪ ደግሞ ደበደበኝ ብላ ሄዳ ጠባሳዎችን ይዛ ከሳው ነበር። ያ ክስ ካንስል ሆነ። ያ ማለት እናንተ ቢሆንላችሁ እሱን ገደል ትከቱት ነበር ማለት ነው። እዚህ ጋር ግን ምን ትያለሽ? ልክ አዛኝ ለመምሰል እዚህ ጋር ምን ትያለሽ? ልጆቹን ሲደበድብ ያለበት ቪዲዮ አለ። አያችሁ፣ እዚህ ጋር ምን ትያለሽ? እኛ አውቀን ነው እንጂ ልጆቹን ሲደበድብ ቪዲዮ አለን። እንኳን ቪዲዮ የልጅ አይደለም ነው የምልሽ። የልጅ አይደለም። ሳምሪ መታኝ ብላ ነው የከሰሰችው። አንቺ እኮ ደፈረኝ ብለሽ ነው የከሰሰችው። እንኳን ልጆችን የሚደበድብ ጭራሽ ፋኒ ልጆች የሚደበድብ ቪዲዮ እናንተ ጋር ሆኖ ልጃችሁን እንዳታዩ እገዳ አስወጣባችሁ። ዩቲንክ ዚስ እኛ ያ የተለጠፈውና የሞተው ሽማግሌ እንመስልሻለን? ጂጂ እኛ ዝም ብለ ስታዩ ሆዴን መስልሻለን? ያ ቆረቆንዳ ያ ቂጥላሽ ያ ቂጥነካሽ እንመስልሻለን? እኛ ዝም ብለ ስታዩ እንደ ሳምሪ